አንዳንድ ሰዎች እግዚአብሔር አምላክ በውስጣቸው ላይ ያስቀመጠውን ታላቅ መክሊት ቀብረው እያወቁም ሳያውቁም ቀብረው እየተቸገሩ የሚኖሩ ሰዎች ብዙ ናቸው። አዎ እግዚአብሔር ለሕይወታችን መፍትሄ ይሆናል ብሎ ያስቀመጠው በውስጣችን ያለውን ጸጋ አውጥተን እንድንጠቀምና በኃይል እንድንመላለስ ይፈልጋል። ነገር ግን እያወቅነውም ሳናቀውም ቀብረነው በችግር የምንኖር ሰዎች ብዙዎች ነን። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣዬ ነው። ዛሬ ይዤላችሁ የመጣሁትን መንፈሳዊውን ሐሳብ ኃይል በውስጣችሁ ተቀምጦ የእግዚአብሔር ጸጋ ተሞልታችሁ ነገር ግን በችግር ውስጥ እየኖራችሁ ከሆነ ይህንን ቪዲዮ ልትሰሙት ይገባል። አዎ እግዚአብሔር በእናንተ ውስጥ አንዳች ያስቀመጠው ነገር ሲኖር ኃይል ስትሞሉ የምታዩቸው ምልክቶችን እነግራችኋለሁ። እስከ መጨረሻው ከኔ ጋር ሆኑ። የመጀመሪያው ልታውቁት የምፈልገው አንድ እግዚአብሔር ያስቀመጠው በእናንተ ውስጥ ኃይል ሲኖር ያንን ነገር እግዚአብሔር እንድትለማመዱት ቻሌንጅ ያመጣባችኋል። ልክ እንደ ዳዊት እግዚአብሔር አምላክ ያስቀመጠውን በውስጡ ያስቀመጠውን ኃይል እንዲያውቅ አንበሳ ይልክበት ነበረ፣ ድብ ይልክበት ነበረ። አያችሁ፣ ያንን አንበሳ ግልገሉን በሚወስድበት ጊዜ ዳዊት የውስጡን ኃይል ፈንቅሎ እንዲወጣና ያንን አንበሳ መንጋጋውን ሰብሮ ያችን ግልገል አውጥቶ እንዲቀማ ያደርገው ነበረ። አያችሁ፣ እግዚአብሔር አምላክ እናንተ ውስጥ ኃይል ሲኖር ሁል ጊዜ ቻሌንጅ ይልክባችኋል። በውስጣችሁ የተቀመጠውን ኃይል በውስጣችሁ የተቀመጠውን በረከት እንድትጠቀሙት ምናልባችም እግዚአብሔር አምላክ በመንገዳችሁ ስትራግል ሊያኖር ይችላል፣ ችግር ሊያኖርባችሁ ይችላል። አንዳንድ ሰዎች በውስጣቸው አሊያም ደግሞ በመንፈሳዊ ሰብዕናቸው እጅግ ባለጠጎች ናቸው፣ ነገር ግን በድህነት ያልፋሉ። አያችሁ፣ ያንን ድህነት እንድታሸንፉ ያንን ችግር እንድታሸንፉ እግዚአብሔር አምላክ በውስጣችሁ የተቀመጠውን ኃይል እንድታዩ ያንን መንገድ እንድታልፉ ያደርጋችኋል። ታስታውሱ ከሆነ ዳዊት ጎልያድ ፊት በቆመ ጊዜ አንድ ነገር ተናገረ። በሳኦል ፊት እኔ የአባቴን ግልገል በምጠብቅበት ጊዜ አንበሳ ይመጣና ግልገሎች አንዷን ይወስድብኛል፣ የዛኔም ተከታትዬ አንበሳውን ይዘዋለሁ አለ። አያችሁ፣ ይዘውና እመተዋለሁ፣ እሰብረዋለሁ ይላል። የዛኔም ግልገሌን አስጥላታለሁ አለ። አያችሁ፣ እንደዚህ የሚያደርግበት ከፊት ለፊቱ የሚቆመውን ጎልያድ እንዴት ሊሰብረውና እንዴት ሊመታው እንዳለ እያሰለጠነው አሊያም ደግሞ ትሬን እያደረገው እንደነበረ ልታውቁ ይገባል። ስለዚህ አሁን ያላችሁን ችግር፣ አሁን እየደረሰባችሁ ያላችሁን ፈተና እግዚአብሔር በውስጣችሁ ያስቀመጠውን ኃይል እንዲገለጥ እግዚአብሔር እየተጠቀመባችሁ ሊሆን ይችላል። ይሄ መጀመሪያው ነው። ሁለተኛው ደግሞ ትንንሽ ጥቃቶች ከሰው በተለየ ያማችኋል። ታውቃላችሁ፣ እግዚአብሔር በውስጣችሁ ኃይል ሲሞላ፣ እግዚአብሔር በውስጣችሁ ጸጋ ሲሞላ ለሰዎች እንደ ኖርማል የሆነ ችግር አሊያም ደግሞ የተለመደ የሚመስለውን ነገር እናንተ ጋር ሲደርስ ያማችኋል፣ ይቆረቁራችኋል፣ እጅግ ደግሞ ትበሳጫላችሁ። አያችሁ፣ ውስጣችሁ ኃይል የተሞላ ስለሆነ ውስጣችሁ ልታስተካክሉት የምትችሉት ነገር እንዳለ ስለሚሰማው ነገሮችን ፊክስ ማድረግ ትፈልጋላችሁ። የምታስታውሱ ከሆነ ነቢዩ ሙሴ በኦሪት ዘጸአት ምዕራፍ 2 ላይ አንድ ነገር አደረገ። አንድ ግብፃዊ አንድ እስራኤላዊን ሲመታየና ወዲያውኑ እጅግ ተቆጣ። የዛኔም ግብፃዊውን ገድለው ይላል። ታውቃላችሁ፣ እያንዳንዱ እስራኤላውያን እየተመቱ ዝም ነበር የሚሉት። ጥቃቱ እነርሱ ጋር እየደረሰ ጥቃቱ ሰለባ ላይ ያሉት እነርሱ፣ እየተጎዱ ያሉት እነርሱ ናቸው። ነገር ግን ነቢዩ ሙሴ በፈርዖን ቤተ መንግስት ውስጥ በቅንጦት የሚኖር ሳለ ነገር ግን የወንድሞቹ መጠቃት ዝም ብሎ ሊያልፈው አልቻለም። ምክንያቱም በውስጡ አንዳች የተቀመጠ ነገር ስላለ። እናንተም በወገኖቻችሁ፣ በእህቶቻችሁ፣ በወንድሞቻችሁ፣ በዙሪያችሁ በአካባቢያችሁ ያለውን መጠቃት እጅግ ከሰው በተሻለ ያማችኋል፣ ያንገበግባችኋል። እናንተ ጋር ላይደርስ ይችላል፣ ነገር ግን የይመለከተኛል ስሜት ይሰማችኋል። ነገሮች የማስተካከል አቅም እንዳላችሁ ይሰማችኋል። ይህ የሚሆነው እግዚአብሔር አምላክ እናንተ ውስጥ ጸጋ ሲያስቀምጥና ኃይል ሲሞላባችሁ ብቻ ነው። አያችሁ፣ ነገርን እንደምታስተካክሉ ከተሰማችሁ ውስጣችሁ ላይ ነገርን የሚያስተካክል ኃይል አለ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣
መፈለግንም ማድረግንም ከእግዚአብሔር ዘንድ ነው ይላል። አያችሁ፣ ውስጣችሁ መፈለግን የሞላው አሊያም ደግሞ አንድን ነገር ማስተካከልን መሻት የሞላው እግዚአብሔር ነው። ያንን መሻት የሞላባችሁ እግዚአብሔር እንደገና እንድታደርጉት የሚያደርግ ጸጋ ይሞላችኋል። ይህ ሁለተኛው ነው። ሶስተኛው ደግሞ በህልማችሁ ተራራ ሲፈርስላችሁ፣ ተራራን ስታፈርሱ፣ ተራራ ሲወድቅላችሁ እንደዚህ አይነት ህልሞች ታያላችሁ። ምክንያቱም ተራራ ማለት እናንተን የሚጋርድ ወይም ደግሞ እናንተ ፊት እኔ ትልቅ ነኝ የሚላችሁ ነገር እንደሆነ ግልጽ ነው። ይህ ነገር ግን እናንተ ፊት ሲቆም መቆም እንደማይችል አውቆ ሲፈርስ አሊያም ደግሞ ከእናንተ ኃይል በታች ሆኖ ስታዩት ይህ እግዚአብሔር አምላክ ለእናንተ ተራራውን የምትነዱበት፣ ተራራውን የምትወጡበት፣ እናንተ ከፍ ብላችሁ የምትታዩበት የእግዚአብሔር ኃይልና ጸጋ በእናንተ እንደተቀመጠ የምታውቁበት የእግዚአብሔር ምስጢር ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አንተ ታላቅ ተራራ በፊቴ ምንድን ነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። አያችሁ፣ ኃይል በተሞላው ፊት ደልዳላ ሜዳ ትሆናለህ። እጅግ ትልቅ ነህ፣ ነገር ግን በዘሩባቤል ፊት ሲሆን ትልቅነትህ ያበቃል፣ አሊያም ደግሞ ኃይል አልባ ትሆናለህ ይላል። አያችሁ፣ እንደዚህ አይነት ህልም ስታልሙ እግዚአብሔር አምላክ በውስጣችሁ ላይ መነሳሳትን ሲፈጥር፣ እግዚአብሔር አምላክ በእናንተ ውስጥ የመጠቃትን ስሜት ሲሰማችሁ፣ ነገሮችን የማስተካከል ስሜት ሲሰማችሁ የዛኔ እግዚአብሔር ከእናንተ ጋር ነው። እግዚአብሔር በውስጣችሁ ላይ ያስቀመጠው መለኮታዊውን ኃይል እንደተሞላችሁ ልታስተውሉ ይገባል። አራተኛው ደግሞ የመፍትሄ ሰው ትሆናላችሁ። አንዳንድ ሰዎች አሉ በዙሪያዎቻችሁ ካያችሁና ካስተዋላችሁ አንድ ነገር ወይ ደግሞ ችግር በተፈጠረ ጊዜ የሚጠሩ ሰዎች አሉ። እከሌ ፊክስ ያደርገዋል፣ እከሌ ይፈታዋል፣ እሱ እስኪ ይምጣ፣ እሱ እስኪ ይገኝ፣ ወይም ደግሞ እሱን እስኪ እናማክረው የሚባል ሰው ባጠገባችሁ አይታችሁ አታውቁም? እነዚህ ሰዎች እግዚአብሔር አምላክ በውስጣቸው አቅም አስቀምጧል። እግዚአብሔር አምላክ በውስጣቸው ኃይል አስቀምጧል። አያችሁ፣ አንዳንድ ሰዎች ከተናገሩ ንግግራቸው መሬት ጠብ የማይል እጅግ ትልቅ የመፍትሄ ሰዎች አሉ። ልክ እንደ አኪጦፌል በመጽሐፍ ቅዱስ ታሪክ ውስጥ እጅግ ታላቅ ንጉሥ ከሆነው ትልቁ ንጉሥ ዳዊት ነው። ነገር ግን አጠገቡ የነበረው አማካሪ አኪጦፌል ይባላል። ይህ አኪጦፌል ንጉሥ ዳዊት አንድን ነገር ለማድረግ በፈለገ ጊዜ፣ የሆነ ነገር ለማድረግ በፈለገ ጊዜ የሚያማከረው ሰው ነበረ። መጽሐፍ ቅዱስ ስለዚህ ሰው ሲናገር እንደዚህ ይላል፣ ምክሩም እንደ እግዚአብሔር ምክር ነበረ ይችላል። አያችሁ፣ ይህ ሰው ሲመክር እግዚአብሔር ሊመክረው እንደሚችል አይነት አመካከር ይመክራል። እጅግ እግዚአብሔር በውስጡ ያስቀመጠውን ጸጋና ኃይል ዳዊትን ይረዳ ነበረ። አያችሁ፣ የዳዊትን ንግስና ቀጥ አድርጎ ከያዘለት አንዱ የአኪጦፌል ጸጋና ኃይል ነበረ። ስለዚህ ወንድሞቼ እንደዚህ አይነት ስጦታና እንደዚህ አይነት ኃይል በውስጣችሁ ሲኖር እግዚአብሔር አምላክ ኃይሉን እያለማመዳችሁ ነው፣ ክብሩን እያለማመዳችሁ ነው። መጽሐፍ ቅዱስ ጴጥሮስ መልእክት ላይ ሲናገር እንደዚህ ይላል፣ በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለመንፈሳዊነት የሚያስፈልገንን መለኮታዊውን ኃይል ተካፍለናል ይላል። አያችሁ፣ ይህንን የተካፈልነውን መንፈሳዊውን ኃይል በእናንተ ላይ መገለጽ ሲጀምር የምታዩቸው ምልክቶች እነዚህ ናቸው። እግዚአብሔር አምላክ እያሰለጠናችሁ ነው። እግዚአብሔር አምላክ በጓዳ እያስተማራችሁ ነው። እግዚአብሔር አምላክ በስውር እናንተን እያሰለጠናችሁ ነው። ስለዚህ ንቁ፣ ለእግዚአብሔር ዓላማ ተለዩ፣ ቅድስናችሁን ጠብቁ። ከዛ ደግሞ ተቀባይነታችሁም ሪጀክሽናችሁም እጅግ ኤክስትሪምሊ ይለጠጣል። ይህ ማለት እንዴት መሰላችሁ? ክርስቶስ ኢየሱስ አሊያም ደግሞ እግዚአብሔር በእናንተ ውስጥ ጸጋው ሲያስቀምጥ እጅግ ከጨለማው ኃይል የሆነ ፈተና አሊያም ደግሞ ችግር ይገጥማችኋል። ምክንያቱም በእናንተ ውስጥ የተቀመጠው ጸጋ እጅግ ብዙ ነገር እንደሚያስተካከል ጠላት ስለሚያውቅ ብዙ ፈተና ሊገጥማችሁ ይችላል። ይህንን ፈተና ካለፋችሁ ደግሞ እጅግ ትልቅ የሆነ ተቀባይነትና ሞገስን ታገኛላችሁ። አያችሁ፣ እግዚአብሔር ከእናንተ ጋር ከሆነ ሊቋቋማችሁ የሚችል አንዳች ኃይል የለም። እግዚአብሔር አምላክ ኢያሱን እንደዚህ ያለው፣ ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ፣ በሕይወትህ ዘመን ማንም አይቋቋምህም። አያችሁ፣
በህይወት ዘመን ማንም አይቋቋምህም ሲለው ከፊት ለፊቱ ከ30 በላይ የሆኑ ነገስታት ቻሌንጅ ሊያደርጉት አሊያም ደግሞ ሊዋጉት የተሰለፉ ኃያላን ነበሩ። ነገር ግን ይህንን ጦርነት የሚመራ አንዱ ሉዓላዊ የሆነው እግዚአብሔር ከእርሱ ጋር ስለነበረ አንዱም ላይ አልተሸነፈም ከአካን ኃጢአት በቀር። ስለዚህ ይሳካላችኋል፣ ትከናወናላችሁ። እግዚአብሔር ከፊት ለፊታችሁ ይቀድማል፣ ይዋጋላችኋል። ጠላቶቻችሁ እጅግ የምትፈሯቸው ሰዎች እንዴት እንደሚወድቁ አታውቅም፣ ነገር ግን ይሸነፉላችኋል። ይህ እግዚአብሔር በእናንተ ውስጥ ኃይል ሲቀመጥ፣ የእግዚአብሔር ክብር በእናንተ ውስጥ ሲኖር የምታዩዋቸው ምልክቶች ናቸው። ስድስተኛው ደግሞ ትኩረት ማድረግ ትችላላችሁ። በዚህ ዘመን እጅግ ከባዱ ነገር ቢኖር በየትኛውም ዘመን ትኩረት ማድረግ ነው። በአንድ ነገር ላይ እጅግ በትኩረት መስራት። አያችሁ፣ መጽሐፍ ቅዱስ ጳውሎስ ለገላትያ ሰዎች አንድ ነገር ተናገረ። እንደዚህ አላቸው፣ እናንተ የገላትያ ሰዎች ክርስቶስ ኢየሱስ በፊታችሁ እንደተሰቀለ ተስሎ አልነበረምን? ለምን እንደዚህ ማነው አዚም ያደረገባችሁ? አያችሁ፣ ይህ የሚነገረው ትኩረታችሁ በክርስቶስ ኢየሱስ ላይ አልነበረም ወይ? እንዴት ሐሳባችሁ ተወሰደ? ሐሳባችሁ ከተወሰደ እንደገና ወዲያውን ወደሆነ ነገር ሽፍት እንደምታደርጉ ታውቃላችሁ። እግዚአብሔር ሲባረካችሁ ግን ነገሮችን በትኩረት ታያላችሁ፣ በማስተዋል ታያላችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዘመኑን የሚያስተውሉ የይሳኮር ልጆች ይላል። አያችሁ፣ ዘመኑን ማስተዋል ለማድረግ ወይም ደግሞ ዘመኑን ለማስተዋል ትኩረት ያስፈልጋል። የማይከፋፈል ትኩረት ያስፈልጋል። እግዚአብሔር አምላክ እናንተን ሲባርካችሁ ቀድሞ የሚያደርገው አንድ ነገር ነው። አእምሯችሁን ይባርከዋል፣ ሐሳባችሁ ይባርከዋል። እንዴት ማሰብ እንዳለባችሁ አእምሯችሁን ያሰለጥነዋል። አያችሁ፣ ይህ ስታዩ፣ እንደዚህ አይነት ሁኔታዎች ስታዩ እግዚአብሔር አምላክ እየባረካችሁ እንደሆነ፣ የሆነ ነገር ሰርታችሁ ስትለውጡ፣ ሰርታችሁ ስታስተካክሉ እግዚአብሔር እየባረካችሁ እንደሆነ፣ ቀኝ እጁ ከእናንተ ጋር እንደሆነች ልታስተውሉ ይገባል። አሁን የነገርኳችሁ ምልክቶችን ካያችሁ እንኳን ደስ አላችሁ። እግዚአብሔር አምላክ ኃይሉን እያለማመዳችሁ ነው። የተሻለ ክብር፣ የተሻለ ከፍታ ከፊት ለፊታችሁ እንዳለ ልታስተውሉ ይገባል። ስለዚህ መጾምና መጸለይ ያለባችሁ፣ ሁልጊዜ ከእግዚአብሔር ፊት መራቅ የለባችሁም። በእግዚአብሔር ፊት ተንበርክካችሁ ሁልጊዜ ወደ ጸጋው ዙፋን በእምነት መቅረብ ይጠበቅባችኋል። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስከነገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።